ይሙት ብሎ ቢፈርድብስ? እውነትን ተናግረ በግፍ ወደ ጥልቁ ጉድጓድ ብትጣልና አዳኝ ብታጣስ? በባቢሎን ጦር ተከባ በምትቃጠለው ኢየሩሳሌም ውስጥ አንድ ጻድቅ እንዲህ ያለ የሞት ጽዋ ተጋብዞ ነበር። ነቢዩ ኤርምያስ በጭቃ ውስጥ እየሰመጠ ትንፋሹን ሊያጥር ጥቂት ሰከንዶች ሲቀሩት ማንም ባልደፈረበት በዚያ የግፍ አደባባይ አንድ ሰው ለነፍሱ ሳይሳሳ ተነሳ። እርሱ ጄኔራል አልነበረም፣ የታጠቀ ወታደርም አልነበረም። እርሱ ኢትዮጵያዊው አቤሜሌክ ነበር። የአንድ ሰው ድፍረት ታሪክን እንዴት እንደሚቀይር አሁን እናያለን። ሰላም ጤና ይስጥልኝ። ይህ ሰናይ ማህደር የዩቲዩብ ቻናል ነው። ዛሬ በምድር ነገሥታት ተረስቶ በሰማይ መዝገብ ስሙ ስለታተመው ታላቁ ጀግና አቤሜሌክ እናወራለን። ለሕይወታችሁ ስንቅ የሚሆን ድንቅ ታሪክ ነው። እስከ መጨረሻው አብራችሁን ቆዩ። ወደ ዛሬው ታሪካችን ከማለፋችን በፊት አንድ ጥያቄ ልጠይቃችሁ። ለመሆኑ በእናንተ አስተሳሰብ ጀግና ማለት ምን ማለት ነው? ብዙ ሰው ገድሎ ድል ማድረግ ወይስ አንዲት ነፍስን ከሞት ማዳን? የዛሬው ታሪካችን ለዚህ መልስ ይሰጠናል። ታሪኩ የሚጀምረው ከዛሬ 2600 ዓመት በፊት ነው። በጥንቷ ኢየሩሳሌም ከፍተኛ ትርምስ ነግሷል። የባቢሎን ንጉሥ ናቡከደነጾር ከተማዋን ከቧታል። ሕዝቡ በረሃብና በበሽታ እያለቀ ነው። በዚህ መሃል ግን እውነትን የሚናገር አንድ ሰው ነበር። እርሱም ነቢዩ ኤርምያስ ነው። ኤርምያስ ንስሐ ግቡ፣ ከተማዋ ትጠፋለች ብሎ እውነትን ስለተናገረ ብቻ በከተማዋ መኳንንት ዘንድ ተጠላ። ንጉሥ ሴዴቅያስን አታለሉትና ኤርምያስን ወስደው ውሃ በሌለበት ጭቃ ብቻ በሞላበት ጥልቅ ጉድጓድ ውስጥ ጣሉት። ኤርምያስ በዛ ጭቃ ውስጥ እስከ ደረቱ ሰምጦ ነበር። ብርድና ረሃብ ያሰቃየው ነበር። ዛሬስ አንተ በእውነት ምክንያት ሰዎች ያገሉሃል? በችግር ጭቃ ውስጥ ይጥሉሃል? ኤርምያስ በዚያ ጨለማ ውስጥ ሆኖ ወደ ሰማይ አምላክ ይጮህ ነበር። ያንተንም ጩኸት የሚሰማ አምላክ እንዳለ አትርሳ። ወደ ታሪኩ ስንመለስ በዚያ በቤተ መንግሥት ውስጥ አቤሜሌክ የተባለ ኢትዮጵያዊ ጃንደረባ ነበር። አቤሜሌክ በዚያ ምድር ላይ ስደተኛ እንጂ ባለቤት አልነበረም። ዝም ቢል ማንም አይጠይቀውም ነበር። ነገር ግን የነቢዩ ግፍ ሲሰማ ልቡ ተነካ። ሕይወቱን አደጋ ላይ ጥሎ ወደ ንጉሥ ፊት ቀረበ። ጌታዬ ንጉሥ ሆይ፣ እነዚህ ሰዎች በነቢዩ ኤርምያስ ላይ ያደረጉት ነገር ክፉ ነው በማለት በድፍረት ተናገረ። ንጉሡም በአቤሜሌክ ቃል ተሸነፈ። 30 ሰዎችን አስከትሎ ኤርምያስን እንዲያወጣ ፈቀደለት። እስቲ ራሳችሁን ጠይቁ። እናንተ ብትሆኑ በሥራ ቦታችሁ ወይም በቤታችሁ ግፍ ሲፈጸም እያያችሁ ጥቅሜ ይቅር ብላችሁ ለተበደለ ሰው ትቆማላችሁ? አቤሜሌክ ያስተማረን ትልቁ ጀግንነት ለእውነት መቆም ነው። አቤሜሌክ ኤርምያስን ለማውጣት ሲሄድ አንድ ድንቅ ነገር አደረገ። በቤተ መንግሥት ውስጥ የነበሩ ያረጁ ጨርቆችን ሰበሰበ። በገመድ ወደ ጉድጓዱ አውርዶ እንዲህ አለው፣ ኤርምያስ ሆይ፣ ገመዱ እንዳይቆርጥህና እንዳይጎዳ እነዚህ ጨርቆች በብብት ስር አድርጋቸው። ይህ የሚያሳየን አቤሜሌክ ምን ያህል ለሰው ልጅ ስቃይ የሚራራና ጥንቁቅ እንደነበረ ነው። በዚያ በከባድ ሰዓት
ኤርምያስን ከሞት አወጣው። ታሪኩ በዚያ ያበቃ። ከተማዋ በባቢሎን እጅ ስትወድቅና ብዙዎች ሲገደሉ፣ እግዚአብሔር ግን አቤሜሌክን አልረሳውም። እንዲህ የሚል መልእክት ላከለት። በእኔ ታምነሃልና በዚያች ቀን አድንሃለሁ፣ በሰይፍም አትወድቅም፣ ነፍስም እንደ ምርኮ ታገኛለህ። ክፎች ሲጠፉ ይህ ሩህሩህ ኢትዮጵያዊ ግን በእግዚአብሔር ጥበብ ተረፈ። ለሰው ያደረገው መልካም ነገር ለራሱ ሕይወት ዋስ ሆነለት። ዛሬ አንተስ ለማን አቤሜሌክ ትሆናለህ? በዙሪያ በችግር ጭቃ ውስጥ የወደቁትን ለማንሳት እጅን ትዘረጋለህ? ጀግንነት ማለት የወደቀን ሰው ለማንሳት እጅን መዘርጋት ነው። ታሪኩን ከወደዳችሁት ላይክ በማድረግ አበረታቱን። በዚህ ቻናል መልካም ታሪኮችና መንፈሳዊ አሻራዎችን ለሕይወታችሁ ስንቅ በሚሆን መልኩ እናቀርባለን። ለዛሬ እዚህ ላይ ያበቃል። በቀጣይ ታሪክ እስክንገናኝ ቸር ቆዩ።